ሰላም ሰላም ጓደኞቼ እንዴት ናችሁ? ዛሬ ቀለል ያለ የሂሳብ ትምህርት ይዤላችሁ መጥቻለሁኝ። የምንማረው ስለ ፐርሰንቴጅ ወይም ደግሞ በአማርኛ በመቶ ብለን ስለምንጠራው የሂሳብ ሀሳብ ነው። ፐርሰንቴጅ ማለት በአጭሩ ሙሉ ከሆነው ነገር ያ የጠየቅነው ፐርሰንቴጅ ወይም ያ የጠየቅነው በመቶ ዋጋ ስንት ነው የሚለውን ነው የምንማረው ወይም የምንረዳው ማለት ነው። ለምሳሌ 20% ብለን ከጻፍን ምን ማለት ነው? ከመቶ 20ውን እፈልጋለሁኝ ማለት ነው። ወይም ደግሞ ያ ሙሉ ከሆነው ነገር 20ዋን ያቺን እፈልጋለሁ ማለት ነው። መቶ ማለት ሙሉ ማለት ነው ባጭሩ። ለምሳሌ 10% ወይም 10 በመቶ ካልኩኝ ሙሉ ከሆነው ከዛ ነገር 10ዋን ወይም ደግሞ 10 የምታክለዋን ክፍል ነው የምፈልገው ማለት ነው። ግዴታ ነገርየው 100 መሆን የለበትም። 200 ሊሆን ይችላል፣ አንድም ልትሆን ትችላለች፣ ሁለትም፣ 3፣ 10ም ሊሆን ይችላል፣ 15ም ሊሆን ይችላል። ከ15ቱ 20ውን 15ቱን እንደ ሙሉ እናየውና እንደ መቶ እናየውና ከመቶ ውስጥ 15 ከሆነው ማለት ነው 20ዋን ማለት ነው። በምሳሌ ሳስረዳችሁ በደንብ ትረዳላችሁ በኋላ። ለምሳሌ እዚህ ጋር ሁለት ምስሎችን ይዤ መጥቻለሁኝ። ይሄኛውን እንደ ክብ ወይም ደግሞ በእንግሊዝኛው ፓይ ቻርት ብለው እንደሚጠሩት አድርጋችሁ ማየት ትችላላችሁ። ወይም ደግሞ እንደ ፕሮግረስ ባር። ይሄኛውን ለምሳሌ ብዙ ጊዜ ኮምፒውተር ላይም ሞባይል ላይ ብዙ ነገር ላይ ታያላችሁ። ቴሌቪዥን ላይም ሊኖር ይችላል። ኮምፒውተራችሁ ላይ የሆነ ነገር ስትጭኑ ብዙ ጊዜ ፕሮግረስ ባር ነው የሚጠቀሙ። አይታችሁ ከሆነ ይጽፋል። እንዲህ እየሞላ ሲሄድ በአረንጓዴ እንደዚህ ይሄዳል እና ብዙ ጊዜ 1 2 3 4 5 6 7 8 9 10 20 ምናምን እያለ 50 60 ይልና እስከ 100 እስከሚደርስ ድረስ ከስር ይቆጥራል። ፐርሰንት አይታችሁ ከሆነ ያንን እየቆጠረ በሄደ ቁጥር ደግሞ አረንጓዴ ቀለም እንደዚህ እየሞላ ይሄዳል። ስለዚህ ለምሳሌ ይሄኛውን እንደ 1 እንደ 2 ወይም ደግሞ ሙሉ እንደሆነ ነገር ብናየው የዚህ ፐርሰንት ለምሳሌ 20 እዚህ ጋር ነው ማለት ነው። ከዚህ ከሙሉ 20 ካልኩኝ ይሄኛው ነው። የዚህ ከሙሉ 50 ካልኩኝ ይሄኛው ነው። 70 80። ስለዚህ እችን የተጠቀምኳት ለምንድን ነው? ሁላችንም በየቀኑ የምናየው በየጊዜው የምናየው ምሳሌ ስለሆነ ለመረዳት በጣም ይቀለናል። ይሄኛው ደግሞ ፓይ ቻርት ነው። ወይም እንደ እንጀራ ብንቆጥረው እንደምንም እንደምናውቀው ነገር ብንቆጥረው ለምሳሌ እዚህ ጋር የእንጀራውን 50 በመቶ ፈልጋለሁ ካልኩኝ ግማሹን ማለት ነው። የእንጀራውን ለምሳሌ 25 በመቶ ፈልጋለሁ ካልኩኝ 1/4ኛውን ማለት ነው። ይሄኛውን ለምሳሌ እንደዚህ ብከፍለው እንጀራውን ለሁለት ከፈልኩት። እቺኛዋ እንደዚህ ባቀልማት የሙሉን ግማሽ 50 በመቶ ማለት ነው። የመቶ ግማሽ 50 ነው። እንደዚህ ደግሞ ባረግ እዚህ ጋር ባቀልመው ደግሞ ምንድነው የዚህኛው የመቶ 1/4ኛ የግማሹ ግማሽ ማለት ነው። ይሄኛው ስንት ነው? 25 በመቶ ነው። ስለዚህ በዚህም መረዳት እንችላለን። የመቶ ወይም የሙሉ እንጀራ አንድ እንጀራ ነው። የአንዱ እንጀራ ግማሹ 50 በመቶ ማለት ነው። የአንድ 50 በመቶ ይሄኛው ነው። ከዛ በኋላ 1/4ኛው ደግሞ ይሄኛው ነው። ይሄኛውን ለመረዳት ይቀለናል ማለት ነው። ግን በቁጥር ደግሞ እንዴት ነው የምንሰራው? እንደዚህ በእጃችን አስልተን ደግሞ እንዴት ነው የምንሰራው የሚለውን ማወቅ ከፈለግን ደግሞ ቀመር አለው። ቀመሩ ይሄኛውን ማስታወስ አለብን። ፐርሰንቴጁን እንወስድና በቁጥር እናባዛዋለን። ከዛ በኋላ በመቶ እናካፍላለን። ይሄን አስረዳችኋለሁኝ በደንብ። ስለዚህ ምሳሌ እንመለከታለን። እዚህ ጋር የምናየው ምሳሌ የ50 20%ቱ ስንት ነው የሚለውን ነው መስራት ያለብን። ስለዚህ እዚህ ጋር የተነጋገርነው ቀመር ፐርሰንቴጁን በቁጥር እናባዛለን፣ ከዛ በመቶ እናካፍላለን ያልነው። ስለዚህ ፐርሰንቴጁ ስንት ነው? 20 ነው። ሲባዛ እንልና ቁጥሩን እናስገባለን። ቁጥሩ ስንት ነው? 50 ነው። 20 ሲባዛ በ50 1000 ይመጣል። 1000ን በመቶ እናካፍላለን። ምክንያቱም ሲካፈል በመቶ መቶ ምንድነው? ፐርሰንቴጁ። ከዛ በኋላ ምን ይመጣል? 10። 20 ሲባዛ በ50 1000 ሲካፈል ለ10 10 ነው። ሲካፈል ለመቶ 10 ይሆናል ማለት ነው። ስለዚህ የ50 20 በመቶ 10 ነው ማለት ነው። እሺ ሌላ ደግሞ ምሳሌ እንሰራለን። የ215% ስንት ነው የሚለውን እንሰራለን።
መጀመሪያ ምን ይለናል? ፐርሰንቴጁን ትወስዳላችሁ ይለናል። 15 ነው። ታባዛላችሁ በቁጥሩ 200። ይሄ ስንት ነው? 3000። ከዛ እሱን ትወስዱና በመቶ ታካፍላላችሁ ይላል። 3000 በመቶ ሲካፈል 30። ስለዚህ በዚህ ቀመር መሰረት የ215% ስንሰራው 30 ይመጣል ማለት ነው። ስለዚህ ይህንን ቀመር ትጠቀማላችሁ ማለት ነው። እንደዚህ ቁጥሮችን ፐርሰንቴጃቸውን ማግኘት ስትፈልጉ ጠቃሚ የሆነ ነገር መጀመሪያም እዚህ ጋር እንደገለጽኩላችሁ በቅንፍ ያስቀመጥኩበት ምክንያት አለኝ። ስትሰሩ መጀመሪያ ፐርሰንቴጁን ውሰዱ፣ ከዛ በኋላ አባዙ፣ ከዛ በመቶ አካፍሉ። ቁጥሩን ወስዳችሁ በመቶ እያካፈላችሁ ምናምን እንዳትቀላቅሉ። ፐርሰንቴጁን በቁጥር አባዙ ሁል ጊዜ እዚህ ጋር እንደሰራሁት፣ ከዛ በመቶ አካፍሉ፣ እንዳትሳሳቱ። መጀመሪያ ማባዛት፣ ከዛ ሁለተኛ ላይ ማካፈል። የቤት ስራ ይህንን ስሩና ከታች አስቀምጡ። መልስ እንድትጽፉልኝ ይጠብቃለሁኝ። ልክ እንደዚህ በቀመሩ አድርጋችሁ እንድትሰሩልኝ ነው የምፈልገው። የ80-25% ስንት ነው የሚለውን ከስር ትሰራላችሁ። 10% የ450 ትወስዳላችሁ። 10% ስንት ነው? የ65% ስንት ነው የሚሉትን ከታች ደግሞ ስሩ። ይህንን ከተረዳችሁ እነሱ አይከብዷችሁም። ይህንን ሙሉ በሙሉ ተመልከቱ ከላይ እስከታች። ያልገባችሁ ነገር ካለ ከስር ጻፉልኝ፣ በደንብ አስረዳችኋለሁኝ። ሁሉንም ነገር መሳሳት የሌለብን ሁሉ ነገር እወቁ። የቤት ስራውን ስሩና ከስር ጻፉልኝ። ስለተከታተላችሁኝ አመሰግናለሁኝ። በሚቀጥለው ትምህርት እስከምንገናኝ ድረስ ሰላም ሁኑልኝ። ቻው።